ወደ ኢትዮጵያውያን በ26 ወደ ተባበሩት አረብ ኤሚሬት ወይም ወደ ዱባይ የመምጣት እድል አለ። እውነታው ግን ምንድነው? ዛሬ ሙሉ አዲስ መረጃ እናቀርባለን። እስከ መጨረሻው ተከታተሉን። አሁን በ26 ከኢትዮጵያ ወደ ተባበሩት አረብ ኤሚሬት ወይም ወደ ዱባይ በቀጥታ መግባት ይቻላል፣ ግን በህጋዊ መንገድ ብቻ ነው። አዲሱ ስራ ግልጸኝነትና የሰራተኞች መብት ጥበቃ አጠናክሮታል። ስለዚህ በነፃ ቪዛ አመጣለሁ የሚሉ ወሮች በጥንቃቄ ይመልከቱ። በ26 ታላቁ ለውጥ ምንድን ነው? ከመጓዘው በፊት የሥራ ውሎውን ኦንላይን ማረጋገጥ ይቻላል። ሰራተኛው ምን ያህል ደሞዝ እንደሚቀበልና የሥራ ሰዓት ምን እንደሆነ በግልጽ ያብራራል፣ ያሳያል። ይህ ሐሰተኛ ኮንትራትን ለመከላከል ተጠናክሯል። በቀጥታ ከኢትዮጵያ ወደ ተባበሩት አረብ ኤሚሬትም የመምጫ መንገዶች አሉ። አንደኛው የሥራ ቪዛ፣ ቱሪስት ቪዛ፣ የቤተሰብ ቪዛ፣ የኢንቨስትመንት ቪዛ እንዲሁም የተማሪ ቪዛና ፍሪላንስ ቪዛ ወይም ግሪን ቪዛዎች ናቸው። ነገር ግን በቱሪስት ቪዛ ላይ በቀጥታ መስራት አይፈቀድም። መጀመሪያ ወደ ሥራ ቪዛ መቀየር አለበት። በተባበሩት አረብ ኤሚሬት ውስጥ የሥራ ዕድሎች በተለይ በዱባይና በአቡዳቢ በጣም ከፍተኛ ናቸው። ግን የሕግ መንገድን መከተል እጅግ አስፈላጊ ነው። ያለ ውል መግባት ወይም ያለ ቪዛ በመቆየት ከባድ ቅጣት ያስከትላል። እጅግ አስፈላጊ ማስጠንቀቂያ፣ ገንዘብ ከመክፈለው በፊት የኩባንያውን ሕጋዊነት ያረጋግጡ። ፓስፖርቶ ቢያንስ ለ6 ወር እንደሚቆይ እርግጠኛ ይሁኑ። የሜዲካል ቴስትና የኢሚግሬሽን አይዲ ዴት ከገቡ በኋላ ይከተላል። የ26 መልእክት ግልጽ ነው። ወደ ተባበሩት አረብ ኤሚሬት ወይም ወደ ዱባይ መምጣት እድል አለ፣ ግን በእውነትና በሕጋዊ መንገድ ብቻ ትክክለኛ መረጃ ይሰብስቡ። ውሉን ያንብቡ፣ ሕጋዊ መንገድን ይምረጡ። ይህ ነበር ዛሬ ቀጥታና ኃይለኛ ሪፖርት። እውነተኛ መረጃ እንዲደርሳችሁ ቻናሉን ይከታተሉ፣ ላይክ ያድርጉና ለወዳጆ ያጋሩ። ቀጣይ ጊዜ አዲስና አስደናቂ ዜና ጋር እንመለሳለን። ስኬትና ሰላም ለእናንተ ይሁን።